ሰላም ዛሬ ወደ graduation party እንሄዳለን ስለዚህ step by step makeup ላሳያችሁ መጀመሪያ ይሄ great skin primer and moisturizer ከዛ በኋላ ይሄ L'Oreal foundation እና አሁን L'Oreal concealer ብትፈልጉ ወደ link in bio ሂዱ እና shop mine እዛ ጋር ይሄ ሁሉም ነገር መግዛት ትችላላችሁ አሁን bronzer የለኝም ስለዚህ በዚህ blush ነው እዚህ ማድረገው it looks cute like እዚህም contour አድርጋለሁ ሁሉም ነገር blend አድርጋለሁ ከዛ በኋላ I love this Danessa Myricks this is a balm powder ስለዚህ ፊትሽ ብዙ oily አይመስልም ይሄ ስትቀቢ እና I know ብዙ ይመስላል ግን እኔ ይሄ ከፓውደር በፊት ነው ማድረገው እና አሁን ይሄ L'Oreal powder ሳድርገበት እንዴት እንደሚሆን ታያላችሁ ይሄ ፊትሽ beauty filter እንዳድርግሽ ነው የሚመስል like I love this powder ሮዝ አይነት ነገር እዚህ ጋር ላይ አድርጋለሁ ከዛ በኋላ ይሄ is like more brown wow you see that ይሄ cool Castilla ነው ኮሎዋለው እና naked palette ወስዳለው ይሄ ቀለም ባኪ ባላል እንደዚህ ቀባለው ይሄ ብሩሽም እዚህ ውስጥ ነው የመጣው so እዚህ side blending brush አይነት ነገር ይባላል በዛ እዚህ ውስጥ አድርጋለው ከዛ በኋላ side color ወስዳለው እና እሱ ውስጥ አድርጋለው ከዛ በኋላ እንደገና blending brush ታድርጊያለሽ እና ትንሽ blend እና ብትፈልጊም ይሄ side color shiny የሚባል ቀለሙ እዚህ ጋርም አድርጊው ከዛ በኋላ eyelash curler ይሄ ከሻሼዶ ይባላል YSL mascara ወስዳለው once again ሁሉም ነገር link አድርጋለው if you go to shop my you can find this post and everything in order list አድርጋለው ብዙ ጊዜ ከላይ ነው ብቻ ማድረግ አንዳንድ ጊዜ ከታችም አድርጋለው አሁን road lip liner ወስዳለው እንደዚህ and I just got this new lip gloss it's so pretty from Lancome wow ያምራል አይደል ከዛ በኋላ በዚህ setting spray ሁሉ ላኪን አድርጋለው እና በቃ ቻው